ሎኬሽን ላክልኝ ቴሌግራም ላይ ሎኬሽን ላክ ጋይስ። አሁን መንዳት ስለማትችል ስልክ ተቀብዬ ተመልሼ እንገናኛለን ጋይስ። አሁን መኪና እየነዳሁ ስልክ ላይቭ ላይ ስለማልችል ያው ሁላችሁንም አመሰግናለሁ አብራችሁ ስለነበራችሁ። ቤት ኑ ተሰብሰቡ። ሌሎችንም ጥራቸው፣ ሌሎችንም ይዛቸውናል። ሰብሰብ በሉ። ቁልፋስ ከፍታችሁ ይዘና ሰብሰብ በሉ። ምንም አያመጡም ጋይስ፣ ችግር የለም። ምንም ታረጋግጡ። አታስቡ ቤተሰቦች፣ ሰብሰብ ብላችሁ እሺ። ያው ፋሚሊ ሁላችሁንም አመሰግናለሁ። ከጎን ስለሆናችሁ አመሰግናለሁ። እዛ ደርሼ ስልኬን ተቀብዬ መጥቼ አሳያችኋለሁ። አመሰግናለሁ። ከላይ ብሎታ እንዳትወጣ ከላይቭ እንዳትወጣ እያወራ ውረድ ታች። ከዛ ሎኬሽኑን ላክልኝ ቴሌግራም ላይ እንዳትወጣ ከላይቭ እና ስልኬን ቆይ ሎኬሽን ላክልኝ። ሎኬሽኑን ላክልኝ ከላይቭ ደግሞ እንዳትወጣ። ለኬዳለሁ መጣቻ ቀብሉት። ለምን አልወጣም? ሰው ፖዝ አድርጎት ነው ማለት እየጠበኳችሁ ነው እኮ። ወረድክ? ወርጃለሁ። አታሽ የት አለ? ምን አሳየን፣ መንገዱን አሳየን። መንገዱ ለምን አሳያለሁ? ሎኬሽን አለ አይደል? በር ላይ መምጣት ትችላለህ። ና እኮ ውጣ። ታዲያ ምን ቤት ውስጥ እኮ ነው አሁንም ያለው። ያማ ወጥቻለሁ። ውጪ ነው ያለሁት። እንደዚህ አይነት ቤት አለ። ያው እኮ ወረዳ፣ ወደ ታች ወረዳ። እታች ነው ያለሁት እንዴ? ኖ ጂግ ሎኬሽን መጠቀማችንም ሎኬሽን አንዴ ምንም አያመጡም ጋይስ። ወጥቻለሁ። ኖርማል ይጠበቋቸው። አይ ቦታውንም አላሳይ ለነሱ በሎኬሽን ለሌሎቻችሁ አላሳይም። የቱ ጋር እንደሆነ ልክ ነው። ቴንክ ዩ ሰላሳይ ማጣስ ነው ነው። እሺ ይምጡ ጋይስ፣ ምንም ችግር የለውም። ስልኬን ካልመለሰው ጋይስ ዳይ ሊልሽ ሰላም፣ እንዴት ነህ? አለልሽ ብስና ደህና ነኝ። ምን እያደረጋችሁ ነው ጨለማ ውስጥ? ግሬስ ፋሚሊ ስልኬን ወስዶብኝ መልስልሃለሁ ብሎኝ እየጠበኩት። ስልክህን ወሰደበት። በምን ላይቭ ገባ? ሌላ ስልክ አለኝ እየጠበኩት። አብርሃም የሆነ ፋይል ነበር እኔ ስልክ ላይና ከዛ በኋላ ፋይሉን ለማጥፋት ስልኩን ወሰደው። እኔ ደግሞ ያለውን ነገር እንዳለ ላፕቶፕ ላይ ገልብጬዋለሁ። አሁን ተሰብስበው እየመጡ ነው እኔን እንትን ለመደብደብ እና ስልኬን ለመደብደብ አትበል፣ ስልክህን ለማቀበል ነው ዳኒ። ስነ ስርዓትህን ያዝ፣ የምታወራውን ነገር ወቅ። ተሰብስበህ የምመጣው ስልኬን ለማቀበል ነው እንዴ? አንድ ሰው ይበቃል እኮ የኔ ስልክ ለማቀበል እኮ። ስልኩ እኔ ጋር አልነበረማ እንዴ? ስልኩ እኔ ጋር አልነበረም። ችግር የለውም። ወጥቼ ቆሜ እየጠበቅኳችሁ ነው። ምንም አታመጡም አይደለም? ተሰብስበህ ማህበሩ ነው መምጣት ይችላል። እኔ አልፈራም።
የነገርኩህ ነው። ስልኩ እኔ ጋር ስላልነበረ ነው እያልኩ ነው። ሲቀጥል ደግሞ እኔ አንተን ስልክ አልወሰድኩኝም። ያዘውን ካል ላይቡን ይዘጋዋል። ያዘውን ቆይ ወይንም ቪዲዮ ላጥቶ የላክልኝ ሎኬሽን አልወጣህም፣ ግን እያየሁ ነው። ውጪ ቆሜያለሁ። አይታየም? አይነ ማየት አይችልም እንዴ? ግቢ ውስጥ ሆነ ስልኬን ለማቀበል ነው የምትመጣው? የትም ልቁም ስልኬን አቀበለኝና ከዛ ትሄዳለህ። ዳኒ ተስማሙ ወንድሜ። እኔ ስልኬን ከሰጠኝ ምንም ችግር የለብኝም። ጃይ ስልኬን ከመለሰልኝ ምንም ችግር የለብኝም። አይደለም ፋይል አለው ገባሽ አይደለ? ያንን ፋይል ስለፈለገ ነው ስልኩን ፈልጎት እኮ አይደለም የሚወሰደው። ያኛው ነገር ግን እንዳልኩ ቢል እንዳለ ሲያቅ ይኸው ስልክህን እመልስልሃለሁ አለኝ እንጂ መጀመሪያ ምንም ነገር አታመጣም ብሎ ነበር። እንዳንተ ጭንቅላት ተስማሙ፣ በቃ ብቻ ተስማሙ። ዳኒዬ እኔ ስልኬን ከሰጠኝ ችግር የለብኝም። ስልኬን መልስ፣ እየጠበቅኩ ነው። አሁን ሊሰጥህ እየመጣ ነው። በቃ ስጠው አብርሽና ደህና ሁኑ። ዳኒና አብርሽ ተስማሙ። አንተ ጋር ነው ትክክለኛ ሎኬሽን የላክልኝ። ትክክለኛ ሎኬሽን የላኩልኝ አንተ ነህ። ስልኬን የወሰድከው አቤል? አንተ ጋር ነበር ስልኬ? እኔ ጋር ነው ስልክ ያለው ዳኒ፣ እኔ ጋር ነው ስልክ ያለው። ማን ነው የሚያወራው? ብሩክ ነኝ። ሁለቱም ስልክ እኔ ጋር ነው ያለው። ያንተም የሩታም ስልክ ሰጣህ። ጠብቀኝ። ለምን ሲባል ነው ስልኬን የወሰድከው? ያልገባኝ አብርሃም ያለ ምንም ምክንያት ስልኬን አትወስደውም። ገባ ስጄባ አይደለም ስትዝረከረክ ጥለኸው ነው። ይኸው ጠብቀኝ፣ ይዤልህ እየመጣሁ ነው። ይዘው ነው ችግር የለም። ኧረ ምንም መደወል አይጠበቅብኝም ጋይስ፣ ችግር የለውም። ምንም አያመጡም። እኔ ምንም አብርሃም ቀስ ብለህ አልወጣም። እዛው ግቢ ውስጥ ሆኖ ነው። ለምን ከግቢው ለምን አትወጣም? ወጥቻለሁ እንዴ? ሰው ያመሃል እንዴ? ቅድም የቆምክበት ቦታ ላይ ነው አሁንም ያለው። እየሰማኸኝ ነው? ወደ እኔ አታርጉ፣ ይዘጋዋል። እና የት ሊድ ከበር ውጭ የት ሊድ እንዴ? የት እንዴ? ቅድም የቆምክበት ቦታ ላይ ነው ያለኸው። የት ሊድ ከበር ላይ የት ሊድ እንዴ? ለምን ወጣ በል፣ ወደዚህ ና። የት ልምጣ? ወደ ሎኬሽኑ ልከልኛል፣ አይቼዋለሁኝ እኮ አሁን ያለህበትና ሎኬሽን አንድ አይደለም። ችግር ስልኬ ስጠኝ፣ ከዛ በኋላ እኔ ከአንተ ጋር ችግር የለብኝም። ስልኬ መልስልኝ፣ ከዛ በኋላ ችግር የለብኝም። ገባችሁ አይደለ? እኮ ምንም ችግር ከሌለብን ታዲያ ወደዚህ ወጣ በል። እየመጣን ነው፣ ወጣ በል። ውጪ ነው ገባ። ሎኬሽን ወደዛ ዙሬ ማሳየት አልችልም። በቃ ስልኬን ወደዛ ዙሬ ማሳየት አልችልም። በቃ ስልኬን ብቻ መልስልኝ፣ እንድመልስልኝ ነው ፈልገው። እሺ ማሳየት አትችልም አይደል? ግን ወጣ በል ነው እያልኩ ያለሁት እኔ። ከፈለክ ላይቡን ቪዲዮን ፖዝ አድርገው ወጣ በል። እያየሁህ እኮ ነው፣ እኔ እየተከታተልኩ ነው ሎኬሽን ላይ አይደል እንዴ? ዳኒ ለምን ወጣ አትልም? ሎኬሽን ላይ እየተከታተልኩ ነው ያለሁት። እዛው በር ላይ ነው ያለው፣ ቤት በር ላይ። ውጪ ላይ ነው ያለሁት ጋይስ፣ ውጪ ላይ ነው ያለሁት አይደል? ይታያችኋል፣ ይታያል አይደል? ውጪ ነው ያለሁት ማለት የቤቱ በር ላይ ነው ያለው መሰለኝ። እንዳትነጠቅ አውራው ብቻ ድምፁ እየተሰማ ነው። በጣም ታዲያ እያየሁት ነው። በሩ ላይ ነው አሁንም ያለው እኮ በሩ ላይ ነው። እንሄድለታለን። በሩ ላይ ችግር የለውም እኮ እዛው ሄደን በረጋ መተስልኬን አቀብለኝ። የት ልሂድ? ከበሪው እናቀብላለን። በሰፈሩ ጀግና ውሻ ብቻ ነው። እሺ ናውጣ ና ወደዚህ ራቅ በልና እንትን በል ወጣ በል። ትሰማኛለህ? እኔ ያለሁት አስፋልት ዳር ነው ያለሁት። የት ልሂድ? ከአስፋልት ዳር ውጪ። እሺ አደባባዩ ላይ ሁንልን። አደባባዩ ጋር አደባባዩ ድረስ መሄድ አልችልም ጋይስ። አደባባዩ ድረስ መሄድ አልችልም። ያው ይታየኛል። እስኪ አለ አደባባይ እስኪ ልዘጋ ነው። አንዱ ሎኬሽን አብራለኝ ቡቡ ችግር የለውም ባሪ፣ አያሳስብም። ኖርማል ነው። ችግር ካለ ነው ሰው የሰፈር ሰው እየተወሰድኩ ነው እንዴ ብራዘር? ችግር የለም እያልኳቸው። የሰፈሩን ሰው እየተወሰድኩ ነው።
ዳኒ ስልክ ልናቀብልህ እኮ ነው። ምንም ብያቸዋለሁ። ምን መታ መስሎ ነው እንዳለውጡ ግን ኖርማል ነው፣ ችግር የለውም እያልኳቸው ነው። ስልክ ልናቀብልህ ነው እየመጣን ያለ ነው። ምን መታ መስሎ ነው ዳኒ? እኔ አይደለሁም ገባ። ላይቭ ላይ እየተከታተሉኝ ነው እንዳለ ጎረቤቶቼ ተከትለውኝ ወጡ። ገባ አይደለ? ምንም ማድረግ አልችልም። ኦኬ እንደፈራ አይተውክ ነው። በቃ ጠብቀን ለማለት ለምን መኪና አስነስቶ ወደዚህ ያመጣው? ችግር የለም ያለበት እኛም ይላል ችግር የለም። ያው ይታያል። አደባባዩ ጋር ወጣ በልልኝ። ሎኬሽኑን እየተከታተልኩ ነው። ና ወደዚህ ወጣ በል። ወረዛ መውጣት አልችልም፣ እንዳለ ሩቅ ነው። ወደዛ ጋር መሄድ አልችልም። ገባህ አይደለ? እናንተ መግባት ትችላላችሁ። ለምን ፈራ? መኪና ይዘህ የለ አግባ። በረንዳው ላይ መኪና ይዘህ ለምን ፈራ? ና ግባ። ክፍት እኮ ነው። አረ ምንም ችግር የለም። ችግር ካለ ነግራችኋለሁ። እሺ አታስፈራራም። የእነሱ መኪና ነው። አረ ምንም ችግር በሄድም ምንም አያመጡም ጋይስ። ምንም ችግር የለም። ምንም የምፈራው ነገር የለም። ምንም አያመጡም። አትፍሩ ጋይስ። እሱ ቤት ገባለኝ። ተጠንቀቅ ጋይስ። አመሰግናለሁ በእውነት ምንም ችግር የለም። ለምን 20 ሆነ አያመጡ? ምንም አያመጡ። አትፍሩ። እየደረስን ነው። እሺ አሁን ወጣ አትልም? ደርሰናል። ሰፈር ዳኒ እየደረስን ያለ ነው። ወደ አደባባዩ ወጣ በል። ሰማኛለህ? አደባባዩ ድረስ መሄድ አልችልም። መኪና አልያዝኩም። ኦልሬዲ በእግሬ ለምን? ምን ችግር አለው? ስልክህን ለመቀበል አትፈልግም እንዴ? ስልክህን አትፈልገውም? አንተ ወደዚህ መምጣት ትችላላችሁ። መኪና ይዛችሁ አይደል እንዴ? ለምንድን ነው ወደዛ እንድመጣ የፈለግከው? ምን ፈልገህ ነው እዛ ጋር እንድመጣ የፈለግከው? መንገዱ ክፍት ነው። ድረስ መምጣት ትችላለህ። አንደኛ መንገዱ አያስገባም። መኪና መግባት አይችልም። ገባ? ያስገባል። ይሄ መኪና እያለፈ አይደል እንዴ ያለው? መኪና እያለፈ እኮ ነው ያለው። አያስገባም። እያየሁት እኮ ነው። እዛ ጋር መጥቼ ከምቆም ወጥተህ ጠብቀን። በቃ አለቀ እንዴ? ስልክ ለመቀበል የመጣው በላይኛው ነው በታችኛው ነው? በየትኛው በኩል መተህ ነው? ይኸው ፊት ለፊት መኪና እያለፈ ነው። እንደው አሁንም መኪና ሲያልፍ ማሳየት እችላለሁ እንዴ? ባኔ እኮ ያለሁት አስፋልት ዳር ነው። አሁን እኔ ሎኬሽን እንድናገር አታርገኝ። መንገዱ ተቆፋፍሯል። መንገድ ላይ ነው ያለው አይደል? አለቀ በቃ። ይኸውልህ እኔ ከዚህ ወደዛ መሄድ አልችልም። ገባህ አይደል? ይኸውልህ ልጁ የምፈልገው ስልክ ያልክ አይደለ? ስልክህን ለማምጣት መጣ። ይኸው መኪና እያለፈ ነው። እንዴ የምን መንገድ ተዘግቷል ነው የምትለኝ እንዴ? ይኸው መግባት አንችልም። አደባባዩ ጋር ተቆፍሯል። ናልን ወደዚህ ወጣ በልና ይኸው መኪና እያለፈ ነው። አይናይም እንዴ? ሰምተኛል። ሰፈሩ የሆነው ቢጮ ቢያንስ የሰፈር ሰው ይደርሱለታል። ወደዚህ ቢወጣ ደግሞ ማንም ይደርስለት የለም። ለዛ ነው ሰፈሩ ላይ ቁጭ ብሎ የተቀመጠው። ስለዚህ ሰፈር ላይ ሰው እየሰበሰብክ ነው ያለው። የምን ጩኸት ነው የምታወራው? ለምን እናንተ ፈርቺ ነው የምጮኸው? እና ታዲያ ካልፈራ ታዲያ ምን ወጣ በል ስትባል ወጣ አትልም እንዴ? ብቻለሁ ለኔ እኮ ውጪ ላይ ነው ያለሁት እንዴ። ምን አድርግ ነው የምትለኝ? መኪና እያለፈ ነው። የእናንተ መኪና ብቻ ነው እንዴ የማይገባው? እኛ ከላይ አይደል እንዴ የምንመጣው? ማለት ብዙ ኪሎ ሜትሮች አቋርጠን እኮ ነው የምንመጣው። ዳንኤል ከላይ ከሆነ ነው የገባህር ላይ የመጣችሁ። በላይ መንገድ ከሆነ በታችኛው ክፍት ነው። በታችኛው መንገድ ነው አይደል እንዴ ሁሌ ማለት ነው። ዛሬ በላይ ዞረን እየመጣን ነው። ጠብቀን በሌላ መንገድ እንመጣለን። ችግር የለውም። አልወጣም አለ ሰው ጋር ደርሰናል። እየገባን ነው። በጀርባ መንገድ እየገባን ነው። በፈለጋችሁበት ግቡ። በጀርባ መንገድ እየገባን ነው። እዛው ጠብቀን። እንደሱ አንድ ስልክ ያለኝ ነው እንደሚመስላችሁ ጋይስ? 4 ስልክ አለኝ። ችግር የለም የሚመስላችሁ አይደል? ዋናው ነገር እሱ ያኛው ፋይል እሱ ላይ ስላለ ብሎ እንጂ በላይ የገባበት ስልክ አለ። ጁሌን ሌላ ስልክ አለ። ይሄም ሌላ ስልክ ምንም ችግር የለም። አፈለኩ ደስ እንደሚለው
ዳኒ ቪዲዮ አብራ ችግር የለውም ጋይስ፣ እባካችሁ አትደውሉብኝ። የእውነት ምንም ችግር የለውም ፋሚሊ፣ ችግር የለውም። ቆኛለሁ ማንም መምጣት አይጠበቅበትም። አይኖ ጋይስ እያያችሁ ነው። ማናችሁም ችግር የለውም ማለት ነው። ግዴታ የምንመጣበት መንገድ ላይ እናሳይ። ላንተ ብቻ ሰብስበህ ምንም ይጠብቃል። ነጭ መኪና አይታየም? የት አላችሁ? የላችሁም እኮ ቆም ያለው እኮ ነው። እናንተ እየጠበቃችሁ ነው። መንገዱ እንደዚህ ነው። መንገዳቸው ሰፈሩ ማለት ነው። እንደዚህ አይነት ቦታ ነው ተሽከርክረን የመጣ ነው ዳኒን ለማግኘት። በምን አይነት ሁኔታ ውስጥ እንድናገኘው እንጃ። መንገዱ እንደዚህ መንገዱ ስልኬን ብቻ እስኪ የት አለ? ነጭ መኪና አይታየም? እንደ መኪና እናንተ ማትታዩ እናንተ ምራሳዩ ነው። ዳኒ መደወል ያለብህ ሰው ከፈለክ ደውል፣ ችግር የለውም። እንደዚህ ብቻህን አትፍራ፣ አትጨናነቅ፣ ብቻ አትጨናነቅ።